እንኳን ወደ ግሎባል ዴይሊ ኒውስ ፖድካስት በሰላም መጣችሁ። እኔ ቤቲ ነኝ። ዛሬ መጋቢት 6 ቀን 1826 ዓመት በአሜሪካ የኢኮኖሚ ውጥረት እና ፖለቲካዊ ፍጥጫ እንዲሁም በሀገራችን ኢትዮጵያ በቴክኖሎጂና በንግድ ዘርፍ የተሰሙ አዳዲስ መረጃዎችን ይዘን ቀርበናል። ወደ ዝርዝር ዜናዎቹ ከመግባታችን በፊት የዛሬውን አበይት መረጃዎች በአጭሩ እንመልከት። የአሜሪካ የኢኮኖሚ ስጋት። በአሜሪካ የነዳጅና የከብት ስጋ ዋጋ መጨመር የዋጋ ግሽበትን ኢንፍሌሽን አሳሳቢ አድርጎታል። የአሜሪካ ፖለቲካ። የትራምፕ አስተዳደር በፌዴራል ተጠባቂ ባንክ ፌድ ነፃነት ላይ እያደረገ ያለው ጫናና የታሪፍ ውዝግብ የገበያ መረጋጋትን እየተፈታተናል። የ2026 አጋማሽ ምርጫ። በቴክሳስ እና ሰሜን ካሮላይና የተካሄዱ የመጀመሪያ ደረጃ ምርጫዎች ፕራይመሪስ ከፍተኛ ፖለቲካዊ ትኩረት ስበዋል። ኢትዮጵያና ጃፓን በዓለም ንግድ ድርጅት WTO ለመከላከል በሚደረገው ሂደት ኢትዮጵያ ከጃፓን ጋር ወሳኝ የገበያ ስምምነት ተፈራረመች። የቴክኖሎጂ አብዮት በኢትዮጵያ። የኢትዮጵያ ሴኩሪቲ ኤክስቼንጅ ESX ነዋይ የተሰኘ አዲስ የኢንቨስትመንት መተግበሪያ ይፋ አደረገ። አሁን ደግሞ ወደ ዝርዝር ዜናዎቹ እንለፍ። እኔ ቤቲ ነኝ፣ አብራችሁን ቆዩ። የአሜሪካ ኢኮኖሚና ፖለቲካዊ ውጥረት። የዋጋ ግሽበትና የፌዴራል ባንኩ ፈተና። በአሁኑ ወቅት የአሜሪካ የዋጋ ግሽበት 2.7 በመቶ ላይ የሚገኝ ቢሆንም በተለይ የነዳጅና የቡና ዋጋ መናር ሸማቾችን ክፉኛ እየጎዳ ይገኛል። ፕሬዚዳንት ትራምፕ በፌዴራል ተጠባቂ ባንክ ሊቀመንበር ጄሮም ፓወል ላይ የሚያቀርቡት ትችት ይበረታል። ፕሬዚዳንቱ ባንኩ የወለድ ምጣኔን በአስቸኳይ መቀነስ አለበት የሚል ጽኑ አቋም ያዙ ሲሆን የፓወል የሥራ ዘመን በያዝነው ግንቦት ወር የሚያበቃ መሆኑ በገበያው ላይ ከፍተኛ አለመረጋጋት ፈጥሯል። የታሪፍ ጦርነትና የሕግ ፍላሚያ። የትራምፕ አስተዳደር በውጭ ሀገራት ምርቶች ላይ የጣለው ታሪፍ 2.1 በመቶ ወደ 11.7 በመቶ ከፍ ብሏል። ይህ እርምጃ ለአሜሪካውያን ሰራተኞች ጥብቅ ያደርጋል ቢባልም ከፍተኛ ፍርድ ቤት ግን የአስተዳደሩን አንዳንድ አስገዳጅ ታሪፎች ሕገወጥ ናቸው በማለት ውሳኔ አስተላልፏል። ይህም በዋይት ሃውስና በፍትህ አካላት መካከል አዲስ የፖለቲካ ፍጥጫ ቀስቅሷል። የ2026 አጋማሽ ምርጫ። ባለፈው ማክሰኞ በቴክሳስ በተካሄደው ምርጫ የሪፐብሊካኑ ሴኔተር ጆን ኮርኒን እና የክልሉ አቃቢ ሕግ ኬን ፓክስተን ወደ ሁለተኛ ዙር ረናውት አልፏል። በዲሞክራቶች በኩል ደግሞ ወጣቱ ጄምስ ታላሪኮ አሸናፊ ሆኗል። ይህ ምርጫ ትራምፕ በሪፐብሊካን ፓርቲ ውስጥ ያላቸውን ተሰሚነት የሚለካ መሆኑ ተገልጿል። በመቀጠልም የኢትዮጵያ ዜናዎች። ነዋይ መጠቀሚያና የካፒታል ገበያ። የኢትዮጵያ ሴኩሪቲ ኤክስቼንጅ ESX ነዋይ የተሰኘ የሞባይል መጠቀሚያ ትናንት ይፋ አድርጓል። ይህ መጠቀሚያ ማንኛውም ኢትዮጵያዊ በስልኩ አማካይነት በሀገሪቱ የካፒታል ገበያ ውስጥ ኢንቨስት እንዲያደርግ እና አክሲዮኖችን በቀላሉ እንዲገበያ የሚያስችላል። ይህም የሀገሪቱን የኢኮኖሚ መዋቅር ወደ ዘመናዊ ዲጂታል ስርዓት ለመቀየር ትልቅ እርምጃ ነው ተብሏል። የኢትዮጵያ WTO ጉዞ። ኢትዮጵያ ከጃፓን ጋር በጄኔቫ የሁለተኛ የገበያ ተደራሽነት ስምምነት ተፈራርማለች። ሀገራችን እስካሁን ከቻይና፣ ሩሲያ፣ ብራዚል እና ቱርኪ ጋር መሰል ስምምነቶችን ያጠናቀቀች ሲሆን በ2026 አጋማሽ ላይ የዓለም ንግድ ድርጅት WTO ሙሉ አባል ለመሆን ያቀደችውን ግብ ለማሳካት እየተቃረበች መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። ለዛሬ ያዘጋጀንላችሁ የዓለምና የሀገር ውስጥ ዜናዎች እነዚህ ነበሩ። እኔ ቤቲ ነኝ። ስለተከታተላችሁን ከልብ አመሰግናለሁ። ሰላም ቆዩ።